ስለ እግዚአብሔር ቤተ መቅደስ ይጸልይ ነበረ። የኢየሩሳሌም ቤተ መቅደስ ፈርሶ ስለነበረ ዳግም እንዲሰራ ዳግም አምልኮተ እግዚአብሔር እንዲፈጸምበት መስዋዕት እንዲሰዋበት ይጸልይ ነበር። የዚህ ጸልይ ቅዱስ ገብርኤል እየበረረ መጣ። ደስ ይበለን፣ እየበረረ መጣ። ማንም ሰው ለእኛ እየበረረ እየፈጠነ እየሸኮለ አይመጣም ከእናት በስተቀር። መልአኩ ቅዱስ ገብርኤል ግን ፈጣን ስለሆነ እግሩ ስለሆነ ጸሎቱን፣ ስለቱን፣ አስተቆቱን ሰምቶ እየበረረ መጣ ይላል። ስለዚህ ዛሬ የምናከብረው ቅዱስ ገብርኤል የሰራውን ድንቅ ስራ ተአምር ለሃይማኖት መጽኛ ለምግባር መስሪያ የሚሆን ስራ ስለሆነ ይህንን በአጭሩ እንማማራለን። እንግዲህ መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ነው። ሰባቱ ሊቃነ መላእክት አንደኛ ቅዱስ ሚካኤል፣ ሁለተኛ ቅዱስ ገብርኤል፣ ሶስተኛ ቅዱስ ሩፋኤል፣ አራተኛ ቅዱስ አፍኒን፣ አምስተኛ ቅዱስ ራኤል፣ ስድስተኛ ቅዱስ ፋኑኤል፣ ሰባተኛ ቅዱስ ሳሙኤል ናቸው። መላእክት በ99 ነገድ በ10 አለቃ በ7 ክፍል የተከፈሉ ናቸው። ስለዚህ ቅዱስ ሚካኤል ከመላእክት አንዱ ስለሆነ መላእክት የተፈጠሩት በዕለተ እሑድ ነው። የተፈጠሩትም ከነፋስና ከእሳት ነው። እኛ የተፈጠርነው ከአራት ነገር ነው። እንዲሁም አምስተኛ ባህርይ ነፍስ ተጨምሮ እነሱ ግን የተፈጠሩት ከሁለት ነገር ነው። ብዙ ዘመን ቢኖርም ትንሽ ዘመን ቢኖርም እግዚአብሔር ከባረከን በተፈጠርንበት ከሰራንበት እግዚአብሔር ሁሉ ነገር ያደርገናል። የተፈጠሩት ከነፋስና ከእሳት ነው። ይህንን ደግሞ የለም መላእክት ከነፋስና ከእሳት አልተፈጠሩም። ነፋሳትና እሳት ፈጣን ስለሆኑ መላእክትም ለተልእኮ ለምስጋና ፈጣን ስለሆኑ እንጂ ተፈጥሮ ከምሳሌ መላእክት አኮ እምነፋስ ወእሳት አላ ብርሃን አምላካዊ ይላል ትርጓሜ ዳዊት። መላእክት የተፈጠሩት ከነፋስና ከእሳት አይደለም። የተፈጠሩት ከአምላካዊ ብርሃን ማባልቦ ሀለቦ ካለመኖር ወደ መኖር ወይም ደግሞ ከዜሮ ዜሮ ከዜሮ እስከ ዜሮ ስንት እግዚአብሔር ከዜሮ በረከትን ያመጣል፣ ፍጥረትን ይፈጥራል፣ ሁሉን ያደርጋል። እኛ ዜሮ ላይ ሆነ እያለን ምንም የለንም ምንም አናገኝም ብለን ስናስብ እግዚአብሔር ከዜሮ አንስቶ ባለጤና፣ ባለሀብት፣ ባለንብረት፣ ባለግርማ፣ ባለሞገስ፣ ባለስልጣን ያደርጋል። መላእክት ፈጠራቸው። መላእክት አንደኛ ረቂቃን መናፍስት ናቸው። መናፍስት ናቸው፣ ረቂቃን ናቸው። በመዝሙረ ዳዊት መዝሙር 103 ቁጥር 4 ላይ ዘይሬሰዮሙ ለመላእክቱ መንፈሰ ወለይላክሙ ነደ እሳት፣ መላእክቶቹ መንፈስ የሚያደርግ እንዲሁም የእሳት ነበልባል ይላል። ይህንን ነው መናፍስት ናቸው የተባለ የማይዳሰሱ የማይጨበጡ ረቂቃን ናቸው። ከነፋስ ነፍስ ትረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት እግዚአብሔር ረቂቅ ነው ማለት ነው። ስለዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ለመንፈስ አጥንትና ጅማት የለውም። ስለዚህ መላእክት አጥንትና ጅማት የሚዳሰስ የሚታይ እሺ። ስለዚህ መላእክት ረቂቃን ናቸው፣ መናፍስት ናቸው። በማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ የክርስቶስ ኢየሱስ ተቃዋሚዎች ለትምህርቱ ጠንቆች የሆኑ
ስለ ትንሣኤ ሙታን ሲያስተምር ሰዱቃውያን ቀረቡና ጌታ ሆይ አሉት፣ አንድ ሰው ሚስት አገባ፣ ሞተ። እንደገና ይህ ሴት 7 ወንዶችን አገባች። ከ7ቱ ለማን ትሆናለች ብለው ጠየቁት። ስልክሙ በየአእምሮ መጻሕፍትን ስላላነበባችሁ አንባችሁ ስላልተረዳችሁ እንዲሁም ስለማታውቁ ነው እንጂ በሰማይ ማግባት መጋባት የለም። እንደ ሰማይ መላእክት ይሆናሉ፣ እንደ ሰማይ መላእክት ይሆናሉ። አያገቡም፣ አያጋቡም። አሁን የምንሰማው ግን ጾታ የሚባል ነገር በሰሙን ተነስቶ ሊቃውንቱ ሲጮሁ ነበር። ኧረ ለመሆኑ እኛ ዛሬ የራሳችን ጾታ እናውቀዋለን? ሴቷ ወደ ወንድ እየተቀየረች፣ ወንዱ ወደ ሴት እየተቀየረ፣ ሴቷ ሴት እያገባች፣ ወንዱ ወንድ እያገባ በዚህ በሮሜ ምዕራፍ 1 ቁጥር 26 ላይ እግዚአብሔርን ባልወደዱት መጠን ለማይገባ አእምሮ አሳልፎ ሰጣቸው። ሴቶች ለወንዶች የሚስማሟቸው ለባህሪያቸው የሚስማሟቸው ወንዶች እያሉ ከሴቶች ጋር አመነዘሩ። ወንዶች ለባህሪያቸው የሚስማሙ ሴቶች እያሉ ከወንዶች ጋር በፍትወት ተቃጠሉ። ስለዚህ እግዚአብሔር ለማይገባ አእምሮ አሳልፎ ሰጣቸው ይላል። ስለዚህ ራሱ ሰው የራሱን ጾታ ሳያውቅ ጾታ እኮ የሚነገረው ለሚወድ፣ ለሚከብድ፣ ለሚራባ ነው እንጂ ለማይወድ፣ ለማይከብድ፣ ለማይራባ ጾታ አይነገርም አይባልም። ስለዚህ ሰዱቃውያን መጥተው ሲጠይቁ ምንድን ያላቸው? ከዚያ በኋላስ አያገቡም አይጋቡም እንደ ሰማይ መላእክት ይሆናሉ ብሎ መላእክት ረቂቃን መናፍስት መሆናቸውን ይናገራል ማለት ነው። ከዚህ ቀጥሎ መላእክት አይሰፈሩም አይቆጠሩም፣ ብዙዎች ናቸው። ዋልቦ ሁሉ ለሰራዊተ መላእክት ለእለ የተላክሙ የሚላኩት መላእክት ስፍር ቁጥር የላቸውም። የዓለም ሕዝብ የሚባላል 7.8 ቢሊዮን እየተባለ ይባላል። ይቆጠራል ማለት ነው። መላእክትን ቁጥር የላቸውም። እናንተ ስትማሩ በሳይንስ ፓናይትና ኢምፓናይት የተወሰነ ያልተወሰነ ቁጥር፣ ጤፍ ቁጥር የለው፣ ጤፍን መቁጠር የሚቻል የለው፣ ፀጉር የሚቆጥር ይችላል። ግን በእግዚአብሔር ዘንድ ሁሉ የተቆጠረ ነው። መላእክት አይቆጠሩም። ስለዚህ በዮሐንስ ራእይ ምዕራፍ 5 ቁጥር 11 ላይ እልፍ አእላፋት ወትሕቲተ አእላፋት ምልዕቲተ አእላፋት ይላቸው። ሌላው የመላእክት ስራቸው፣ መላእክት አንደኛ ስራቸው እግዚአብሔርን ማመስገን። በመዝሙር 148 ቁጥር 2 ላይ ይሴብሕዎ ለእግዚአብሔር ኩሎሙ መላእክቱ፣ ሁሉም መላእክት ጠዋትም ማታም ቀንም ሁልጊዜም ዘወትር እግዚአብሔርን የሚያመሰግኑት ቅዱስ 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 እያሉ ያመሰግናል። እኛ የተለያየ ስራ አለ። የምንጸልይበት ጊዜ አለ፣ የምናመሰግንበት ጊዜ አለ፣ የምናስቀድስበት ጊዜ አለ፣ የምንበላበት ጊዜ አለ። እነሱ ግን ሁልጊዜ እረፍታቸው ምስጋናቸው እረፍታቸው ነው። ከዚህ ውስጥ ቅዱስ ገብርኤል አለ ማለት በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ በዓመተ ሞተ ዖዝያን ንጉሥ ርኪብ ወደ እግዚአብሔር እንዘ ይነብር የመንበሩ ብሩህ። ዖዝያን በሞተበት ዓመት እግዚአብሔር በታላቅ ዙፋን አየው እና መላእክት በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ፊታቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ይበራሉ። በዚያም ቅዱስ 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 ነው ሲያመሰግኑ ምድሪቱ በምስጋና ተመላች ይላል። ስለዚህ መላእክት ስራቸው ምንድን ነው? አንደኛ ቅዳሴ ምስጋና ነው።
ውዳሴ ስብሐተ እግዚአብሔር። በዚህ መሰረት አንደኛው ስራ ምስጋና ነው። ሁለተኛ ደግሞ መላላክ ነው። ላይቃሉ ላይገብሩ ፈቃዱ ነው። ዛሬ ቅዱስ ገብርኤል ተልኮ መጥቶ ቂርቆስና ኢየሩሳሌም ከእሳት ያድናቸው እግዚአብሔር ስለላከው እንደ ማንኛውም ባለስልጣን እንደኛውም ባለሀብት በራሳቸው ፈቃድ በራሳቸው መንገድ አይሄዱ። እግዚአብሔር ልካቸዋል። የሚላኩትን ምዕመናውያን ባህታውያንን በባት ሰማዕታትን በግብ ቅዱሳን በጸሎት ሊቃውንትን በትምህርት ካህናትን በምስጋና ሊያጸኑ መላእክት ይላካሉ። ላይካኑ ላይገብሩ ፈቃዱ መዝሙር 102 ቁጥር 20 ላይ ማለት ነው። ቁጥር 20 ላይ ስለዚህ መላእክት ለእኛ ይላላካሉ። እኛ ምን ልካቸዋል? እግዚአብሔር ይልካቸዋል። እኛ ሁሉም ነገር ካሟላ ከክፉ ነገር ከራቅ መላእክት የእኛ ተላላኪዎች ናቸው ማለት ነው። ከዚያ ቀጥሎ መላእክት ለእኛ የሚያደርጉት ስራ አሁን እኛ ሁላችን እዚህ አለ የጸለያለ የተሳላለ የሰጣለ በሽታ ኖሮበት በሽታ ያቅልልኛል አለ። በዮሐንስ ራእይ ምዕራፍ 8 ቁጥር 5 ላይ ይላል ሰባቱ መላእክት መጥተው በእግዚአብሔር ፊት ቆሙ። ለአንድ ሰዓት ተኩልም ዝምታ ሆነ። ለእያንዳንዳቸው የወርቅ ማዕጠንት ተሰጣቸው። በወርቅ ማዕጠንቱ ላይ ዕጣን ተጨመረላቸው። ከዕጣኑ ጋርም በመላእክት የቅዱሳን የምዕመናን ጸሎት ወደ ሰማይ አረገ። ጸሎታቸው አድርጓል። ደስ ይበላችሁ ምዕመናን። አዎ በቅዱስ ገብርኤል እጅ ካህናት ሲያጥኑ ነበረ። ካህናት ሲቀድሱ ነበረ። ከዚያ ዕጣን ጋራ በቅዱስ ገብርኤል የሰጣችሁ ስጦታ የጸለያችሁ ጸሎት የልመናችሁ ልመና በቅዱስ ገብርኤል አማላጅነት ወደ እግዚአብሔር አድርጓል። ስለዚህ የምንጠብቀው ምንድን ነው? የሚመጣውን በረከት ነው ማለት ነው። አንደኛ ጸሎታችን ያሰብ፣ ሁለተኛ እኛን ያግዛል። በዕብራውያን ምዕራፍ 6 ቁጥር 17 ላይ መዳንን ለሚወርሱ መናፍስት ያግዛሉ። እንግዲህ ማገዝ ማለትና መላላክ ይላል። አዎ ጸሎት እንዳንጸልይ ሰይጣን ሲቃወመ እነሱ አግዘው ቆመን እንጸልይ ያደርጋል። ወደ ጌጥ ወደ ትሩፋት ወደ ምጽዋት ወደ ስጦታ ስንገባ እጃችን እንዲስቀል ልባችን ሲቆልፍበት ስት በረከት ታገኛለህ ብለው ወደ በረከት ያግዙናል ማለት ነው። ስለዚህ መላእክት ለእኛ ጸሎታችንን ያሳድጋሉ፣ ያግዛሉ። ሶስተኛ ይጠብቁናል። ስለ አንተ መላእክቱን ይልካል፣ በመንገድ ሁሉ ይጠብቁሃል። መዝሙር 90 ቁጥር 11 መላእክት ይጠብቁናል። ምድራውያን ነገሥታት ምድራውያን ባለስልጣናት ሳያውቁት ቢጠብቋቸው የሚጠበቁት በጠመንጃ በሽጉጥ በተለያየ ነገር ሊሆን ይችላል። እኛ ግን የምንጠበቀው በመላእክት ነው። ሁለት መላእክት አሉ። አንዱ ቀን ይጠብቀናል፣ አንዱ ማታ ይጠብቀናል። ቀን ሲጠብቅ የዋለው ሲሄድ የማታ ያገኛል። ምን ሲያደርገዋለ ይላል። እጁ ከምጽዋት፣ ዓይኑ ከመጻሕፍት፣ አፉ ከጸሎት፣ ልቡ ከድግነት ሳይለይ ዋለ ብሎ ይነግረዋል። ያ መልአክ ሲመጣ አሁንም እድሜውን አዝሞ ቤተሰቡን ባርክለት፣ ንግዱን ባርክለት፣ ጥሩ ነገር ግጠመው እያለ እየጸለየ ይመጣል። በተቃራኒው ደግሞ ሲመጣ ምን ሲያደርገዋለ ይላል። ዓይኑ ከዝሙት፣ እጁ ከስርቆት፣ ልቡ ከምኞት፣ እግሩ ከመተት ወደ አስማት ጠቋየት ከሚሄድ ሳይታገስ ይለዋል። ይህንን ቀስ እንስሳትን አስጠብቀኝ ይለዋል። እግዚአብሔር ከዚህ ይሰውራል። ስለዚህ መላእክት በየትበት መንገድ ሁሉ በንግዳችን፣ በቤታችን፣ በልጆቻችን ቅዱስ ገብርኤል ይጠብቀናል፣ ይባርከናል ማለት ነው። እንግዲህ በዚህ መሰረት ቅዱስ ገብርኤል ብዙ ስራ የሰራ መልአክ ነው። ለምሳሌ ጌታችን አምላካችን እግዚአብሔር መላእክትን ፈጥሮ ተሰወራቸው። በዚህም ጊዜ መላእክት ማን ፈጠረ? ከየት መጣን? እርስ በርሳችን ተፈጠርን እያሉ ሲሉ ዲያብሎስ ሰምቶ ወደ ታች ማን ፈጠረን ሲሉ ይሰማል። ወደ ላይ ግን ድምፅ የለም። እኔ ፈጠርኳችሁ ልበል ብሎ አስቦ አልቀረም። አንድ ፈጣሪ ወገሉ ፍጡራን ብሎ ተናገረ። በዚህ ጊዜ ለሶስት ተከፈሉ መላእክት። ግማሾቹ ዝም አሉ፣ ግማሾቹ ፈጠረን አልፈጠረንም እያሉ ተጠራጠሩ።
ግማሾች ፈጥሮናል አሉ። ፈጥሮናል አብረው ቆርቆስ ወረዱ። ፈጥሮናል አልፈጠረን እግዚአብሔር ተቃራጦስ በዚህ ዓለም አሉ። ዝም ያሉት ያሸጋኝ ሁሉ በሰማይ ያሉ ማለት ነው። በዚህ ጊዜ ቅዱስ ገብርኤል ንቁበት በህላዌ እስከንረከበ ለአምላክ ነው። አዎ የሰላም መልአክ ቅዱስ ገብርኤል አጸናቸው። አምላካችን እስከምናገኘው ድረስ በእምነታችን በያሉበት እንቁም፣ እንጽና፣ እንበርታ፣ አይዟችሁ ብሎ አጽናናችሁ። እንደዚህ አዎ ዛሬ ቅዱሳን መላእክት በሃይማኖታችሁ ጽኑ፣ ማይበል አያማታችሁ፣ ይህን ሰው ወደዚህ ያን ሰው ወደዚህ አትሂዱ፣ በእምነታችሁ ጽኑ ብሎ ቅዱስ ገብርኤል ይባርከናል ማለት ነው። ለቅዱስ ገብርኤል በአዲስ ኪዳን የድኅነት መንገድን ያመቻቸው መልአክ ነው። አዎ እመቤታችን ድንግል ማርያም በሉቃስ ወንጌል ምዕራፍ 1:26 ላይ በሦስት ምስጋና አመሰግናት ድንግል ማርያም ጸጋን የተመላሽ ሆይ ደስ ይበልሻል፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻል አላት። ከሴቶቹ ተለይተሽ አንቺ የተባረክሽ ነሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ። መንፈስ ቅዱስ ለአንጽሖ እግዚአብሔር አብ ለአጽንዖ ወልድ በተለየ አካሉ ከአንቺ ይወለዳል ብሎ ነገረ ድኅነትን ያበሰረ የተናገረ ነገረ ምሕረትን ነገረ ድኅነትን ያስተማረን መልአክ ዛሬም ቅዱስ ገብርኤል በምልጃው ዝክሩን የዘከሩትን ስሙን የጠሩትን ቤተ ክርስቲያኑ የሚሰሩትን በጉልበታቸው በገንዘባቸው በምኞታቸው በጸሎታቸው የሚሰሩትን እንደዚሁ መልካም ነገር ያበስራቸዋል። አሁን መልካሙን ነገር ያብስራል። እንግዲህ ቅዱስ ገብርኤል ይህን ሁሉ ሰርቷል። በዛሬው ዕለት ደግሞ ቅድም እንደነገርኳችሁ እግዚአብሔር የታየን መልአከ እግዚአብሔር አውሎ ለይፈርቁ ያድኅኖሙ። አዎ በመዝሙር 33:7 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይከባል ካለ በኋላ እንደገና ደግሞ ከመከራ ያድናቸዋል ይላል። በሌላ ሊቃውንቱ ሲዘምሩት የነበረው ምንድን ነው? ድምፃ ለጽሕፍት ከመ ነጎድጓድ ክረምት። አዎ እነ ቂርቆስ እነ ኢየሉጣ መከራ የተቀበሉበት እሳት የፈላ ውሃ እንደ ነጎድጓድ እንደ መብረቅ ይጮህ ነበር ይላል። በዛሬው ዕለት ቅድስት ኢየሉጣ ቂርቆስ የሚባል ልጅ ወልዳ 3 ዓመት ሆኖታል። 3 ዓመት ሆኖ እያለ የሚኖሩት በሮም ሲኖሩ ሃይማኖታችሁን ካዱ፣ ለጣዖት ስገዱ፣ ዕጠኑ የሚል ባለስልጣን መጣባቸው። ከዚያ ተነስተው ልጇን በጀርባዋ አዝላ እመቤታችን እንደተሰደደችው ስለ ሃይማኖቷ ስለ ክርስቶስ ብላ ወደ ሌላ ቦታ አንጀየን ወደሚባል ቦታ ተሰደደች። ቅድስት ኢየሉጣ ከተሰደደች በኋላ ያ ያሳዳት የነበረ ባለስልጣን እዚያ ቦታ ደግሞ አገኘችው። ፈተናዎች ሲመጡ ካልተቋቋምናቸው በየቦታው ይወጣሉ፣ ያጎጠቁጣሉ፣ እሾህ ይሆናሉ ፈተናዎቹ። ያንን በትዕግስት መወጣት ነው። በሃይማኖታችን፣ በጸሎታችን፣ በስነ ምግባራችን፣ በቤተ ክርስቲያናችን ፈተናዎች ይመጣሉ። ከተሸነፍ እንደተሸነፍ ነው መውጣት እና አገኛት። ሲያገኛት አስጠራትና ማንን እንደምታመልኩ አለ። አይ እኔ በጣዖቶች አለች ስገጂ አላት። አይ እኔ በጣዖት ይመለክ አይመለክ ትክክል መሆኑን አለመሆኑን አላውቅም። ልጄን ጥራውና እሱ ይነግርሃል። እግዚአብሔር ያበርር ወያጠብብ ሕፃናት የለ። አዎ በመዝሙር 118 ቁጥር 140 ላይ እግዚአብሔር ሕፃናትን ብልሃተኛ ያደርጋቸዋል። አያችሁ፣ እናቱ መመለስ ያልቻለችውን እሷ ደግሞ በልጇ አምና አሁን እኛ ልጆችን ቆይ ዝም እንላለን። ልጆች ያውቃሉ። ልጆች እኮ ከእኛ የበለጠ ያውቃሉ። ልጆች የሚያውቁት ለምንድን ነው? እኛ ቂም፣ በቀል፣ ተንኮል በልባችን አለ።
ብዙዎች ልብ ውስጥ ግን ተጣልተው ይታረቃሉ፣ ተኮራርፈው ይነጋገራሉ። ልጆች በልባቸው ቂም የለም። አዎ ዮሐንስም ምንድን ያለ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል ያለ ዮሐንስ። የአባቶችን ልብ እንደ ልጆች ተጣልቶ የሚታረቅ ቀምቶ የሚመልስ በድሎ የሚግፍ ያደርጋል ማለት ነው። እና እሱ ይንገራችሁ እሱ ይንገር ብላ ነገረችው። ቅዱስ ቂርቆስን በሸክም ነው የመጣው። በ3 ዓመት በሸክም እሱ ልጅ ስንት ዓመት ነው? ስንት ዓመት ነው? እሱ ሴ አናት ሊሞላ ነው። ከዚህ ያንሳል ቂርቆስ ነው። ከዚህ ሕፃን ያንሳል ማለት ነው። እና መጣ ታዝሎ ነው የመጣው። እንዲያውም ምን ይላል ቅዱስ ቂርቆስ በእናቱ ጀርባ ላይ ታዝሎ ያ መናፍቁ ክፉ ሲናገር አውርጅ የሚል ነበር፣ መሬት አስለጭ የሚል ነበር ይላል። እና ሲንገርህ አለው መጣ እና በጣም ያምር ነበር። ሕፃንም ስለሆነ በተፈጥሮ ቆንጆ ልጅ ነው። እና አየውና በጣም ታምራለህ አለ። ደህና ነህ ሲለው አዎ እኔ ደህና ነኝ፣ ደስታዬ ደህና ነው። አንተ ግን አዎ የሰይጣን መንገድ የምታቃና መከራና ጥርስ ማፋጨት ኩነኔ የሚጠብቅም ወዮልህ ብሎ ነገሩ። የ3 ዓመት ሕፃን አሁን አንድ ሰው መጥቶ ትልቅ ባለስልጣን ያለ እንደ ባለስልጣን ወጡ አሁን ሃይማኖት ሲለውጥ ቢለ ምንድን ነው የምንለው? ስልጣን ከሰጠኝ እሺ ነው፣ ስልጣን ከሰጠው የገንዘብ እሺ ነው ግን ላንል እንችላለን። እና ቅዱስ ቂርቆስ በዚህም ጊዜ ይህን ሲለው ቅድም እንደነገርኳችሁ ታላቅ የብረት ጋር የተለያዩ ኬሚካሎች ጨምሮ የተለያዩ እጽዋቶችን ጨምሮ ያንን አስነደደ። አስፈላና ውሃው ወደ ላይ ሲወጣ 45 ክንድ ወደ ላይ ይዘል ነበር አሉ። ከዚህ በኋላ ቂርቆስና ኢየሉጣን ወስዶ ከዚያ ጨመራችሁ። በዚህም ጊዜ ቅዱስ ገብርኤል እናልኳችሁ ቅድም ምን እያለ መጣባችሁ? ምን እያለ መጣ? እስኪ በሉ እስኪ በሉ እየበረረ መጣና በበትረ መስቀል በበቱ ሲነካው ውሃ እሳቱን ያ ውሃው እንደ ጠዋት ውርጭ ሆኖ ቀዘቀዘ፣ መከራው ወደቀ ማለት ነው። እንዲያውም ቅዱስ ቂርቆስ ያንን ውሃ ለሰዎች መጠመቂያ ያደረገው እሳቱን አጥፍቶ ነው። ስለዚህ ቅዱስ ገብርኤል እየበረረ መጣ። ዳሰሰኝ ዳበሰኝ እንዳለው ዳንኤል በዛሬው ዕለት ባጭሩ ኢየሉጣ ቂርቆስ እግዚአብሔርን አመኑ። እግዚአብሔር አምነው ግን መጀመሪያ ላይ እናቱ ፈርታ ነበረ። ምንድነው ያላት? ጥሙ ልቡ ለሕፃን የሕፃኑ ልብ እግዚአብሔርን ለማመን መናፍቁን ከሃዲውን እምቢ ለማለት ጨከነ። አዎ ጥልቼ ወይ ትብሪ እናቴ እባክሽን አትብሪ፣ ጨክኝ። አዎ እግዚአብሔርን እናየዋለን፣ እግዚአብሔር ይባርከናል እያለ እናቱን አረጋጋ፣ አጽናና። እሱም ጸና፣ ለእናቱ ጸለየ። በእሱ ጸሎት በእናቱ እሺ ባይነት ገነት መንግሥተ ሰማያት የሚያወርሳቸውን ገር ፈጸሙ። ቅዱስ ገብርኤል ባረካቸው ማለት ነው። ከዚህ በኋላ ምዕመናን ቅዱስ ቂርቆስ መቼም ለእግዚአብሔር በጎ ነገር ካደረግ እግዚአብሔርን እንዲያድርግልኝ መለመን መብታችን ስልጣናችን። ከዚህ በኋላ ይቤሎ ሕፃን ለእግዚኡ ዘመጠነ ዘግየት ተጋድሌ ምን ተታሴን እግዚአብሔርን ሁሉ ገር ተጋድያለሁ፣ በስለት ተመስቻለሁ፣ በእሳት በጥያለሁ፣ ለእኔ የምታደርግልኝ ምንድን ነው ብሎ ጌታውን ጠይቅ። እኛ ግን እግዚአብሔር የምንጠይቀው ምንም ሳይናል ጸሎት እንኳን ቤተክርስቲያን እንኳን አንድ ቀን መጠን ሁሉ ነገር እንዲያልቀን እንፈልጋለን።
በዚህ ጊዜ እግዚአብሔር መለሰለት እንዲህ አለ፣ እኔ አሴከ ዘሃሎ ውስተ ልብከ፣ በልብ ያለው ሁሉ ነገር እሰጥሃለሁ፣ አደርግልሃለሁ፣ እፈጽምልሃለሁ። እግዚአብሔር የልባችን ከኃጢአት ወገን ይፈጽምልን። እግዚአብሔር ሩህ አምላክ ነው፣ ሰጭ አምላክ ነው፣ ተቀባይ ነው፣ ሰጭ ነው እና በልብ ያለውን ሁሉ እኔ አደርግልሃለሁ ሲለው ቅዱስ ቂርቆስ ግን ራበኝ፣ አብላኝ፣ ጠማኝ፣ አጠጣኝ፣ ስልጣን ስጠኝ አላለ። የፍቅር ሥጋዬ ውስጥ ምድር ሥጋዬን በመሬት አትክበር። ከነቢያት ከብሉይ ኪዳን እንደ መልከጼዴቅ፣ እንደ ዕዝራ፣ እንደ ሄኖክ፣ እንደ ኤልያስ ሥጋዬ መቃብር ውስጥ አይግባ። በአዲስ ኪዳን እንደ ቅዱስ ያሬድ፣ እንደ አቡነ አረጋዊ፣ እንደ ዮሐንስ ወንጌላዊ ሥጋዬ አይቀበር ብሎ እግዚአብሔር ለመነ። አያችሁ፣ የምንለምነውን ማወቅ አለብን። ከዚህ በኋላ እግዚአብሔር እንዲህ አለ፣ አልቦ ዘያድኅበከ በመንግሥተ ሰማያት ዘእንበለ ዮሐንስ በትኩአነ በታሪከ። በመንግሥተ ሰማያት ከዮሐንስ መጥምቅና ከኔ በቀር ማንም አይበልጥም። ልመናህን፣ ጸሎትህን፣ ስለትህን፣ አስተቆትህን ሰምቻለሁ ብሎ ከተቀበለ በኋላ ዲበ ሰረገላ ኤልያስ እያነበረከ የአንተ ሥጋ ኤልያስ በሰረገላ እሳት በነበልባል እሳት እንዳደረገ ሥጋ እንደሱ ይሆናል ብሎ ቃል ኪዳኑን ፈጸመለት ማለት ነው። ስለዚህ ምእመናን እንግዲህ